በመጀመሪያ እይታ ሃሪሰን ተጫዋች፣ ጸጥተኛና በቀላሉ የማይታይ ተራ አስተናጋጅ ይመስላል። ነገር ግን በውስጡ መቼም ሙሉ በሙሉ ያልተረዳው አደገኛና ጨካኝ ውስጣዊ ስሜት ተሸሽጓል። ያ ስሜት በሚቆጣጠረው ጊዜ ተጎጂዎቹ ዝም ብሎ አይገደሉም፣ ይልቁንም በሚያስደነግጥ ጥንቃቄ ይጸዳሉ እና ተቆራርጦ ይጠፋሉ። ሃሪሰን ይህን ማድረግ የቻለው ባሳደገው አባቱ ምክንያት ነው። አባቱ ዴክስተር ማስረጃዎች እንዴት እንደሚገኙ፣ አስክሬን እንዴት እንደሚጠፋ እና ነፍሰ ገዳዮች እንዴት እንደሚያመልጡ ያስተማረው የቀድሞ የፎረንሲክ ባለሙያ ነው። ከጥቂት ቀናት በፊት ሃሪሰን በኒውዮርክ በሚገኝ የኢሚግሬሽን ሆቴል መደበኛ ስራውን እየሰራ ነበር። እዚያ ከገባ ብዙም ባይቆይም ብሩህ ስብዕና ከሌላቸው ሰራተኞች ጋር በፍጥነት እንዲቀላቀል ረድቶታል። ነገር ግን አንድ ባለጸጋ ወጣት ራሷን የሳተች ሴት ወደ ክፍሉ እንዲያደርስለት ሲጠይቀው ሁሉም ነገር ተቀየረ። ሰውየው ሴትዮዋ ሚስቱ እንደሆነች ቢናገርም ሃሪሰን ግን ወዲያውኑ የሆነ ችግር እንዳለ አስተዋለ። ሴትዮዋ ምንም አታውቅም ነበር። የእንግዳውን ባህሪ ሀሳቡ ሰላማዊ እንዳልሆነ በግልጽ ያሳያል። ሃሪሰን ጣልቃ መግባት ፈልጎ ነበር፣ ነገር ግን ስራውን ማጣት ወይም ወደ ችግር ውስጥ መግባት አልፈለገም። ወደ ክፍሉ ሲደርስ እንግዳውን ለማሳመን ለመጨረሻ ጊዜ ሞከረ። ሰውየው ግን ንቆት በእጁ ብዙ ብር አስያዘውና እንዲጠፋ ነገረው። ሃሪሰን የራሴ ጉዳይ አይደለም ብሎ ራሱን እያሳመነ ወጣ። ነገር ግን ከክፍሉ ውስጥ የሴትዮዋ ጩኸት ሲሰማ በሩን ሰብሮ በመግባት እንግዳውን ገፋውና ሴትዮዋን በሰላም ለማውጣት ሞከረ። እንግዳው ግን ሃሪሰንን አስፈራርቶ መጀመሪያ ጥቃት ሰነዘረበት። በሰውነቱ ግዝፍነት ተጠቅሞ ሃሪሰንን በከባድ ሁኔታ መታው። በዚያ ቅጽበት የሃሪሰን ፍርሃት ወደ ጨካኝ ውስጣዊ ስሜት ተቀየረ። የሽንት ቤቱ ገንዳውን የሸክላ ክዳን አንስቶ የሰውየውን ጭንቅላት ክዳኑ እስኪሰበር ድረስ መታው። ሃሪሰን ወደ ልቡ ሲመለስ እንግዳው ሞቶ ነበር። ከባድ ስህተት ሰርቶ ነበር። ነገር ግን እንደ ተራ ሰው አልደነገጠም። በሚያስገርም ቅስቃሴ ፊቱን ታጠበ፣ ልብሱን ቀየረ እና ራሷን የሳተችውን ሴት ወደ ሰላማዊ ቦታ ደረሳት። ከዚያም የጽዳት ዕቃዎቹን ይዞ ወደ ክፍሉ ተመለሰ። የጆሮ ማዳመጫውን አድርጎ የወንጀል ቦታውን ማጽዳት ጀመረ። እንቅስቃሴው ለመጀመሪያ ጊዜ ሰው ለገደለ ሰው እጅግ በጣም የሰለጠነ ነበር። ይህ አባቱ በአንድ ወቅት አስክሬን እንዴት እንደሚያጠፋ ስራ አስተማሩ ነው። ክፍሉን በስልታዊ መንገድ አጸዳ፣ ጠረጴዞቹን አሸሸ፣ የደም ምልክቶችን አጠፋ። ከዚያም አስክሬኑን ወደ ሆቴሉ ወጥ ቤት ወስዶ ልብሱን አውልቆ በስጋ ቢላዋ አስክሬኑ ወደ 9 ቁርጥራጮች ከፈለው። ቁርጥራጮቹን በፕላስቲክ ከረጢቶች ውስጥ አሽጎ ከቆሻሻ ጋር ለመጣል አዘጋጀ። ነገር ግን አንድ ወሳኝ ዝርዝር ነገር አመለጠው። ደሙን በሚያጸዳበት ጊዜ ወደ ጣሪያው ላይ የረጨውን ትንሽ የደም ጠብታ አላስተዋልም ነበር። አመቺ ጊዜ ጠብቆ የቆሻሻ ከረጢቶቹን ከሆቴሉ ውጪ ባለው የቆሻሻ መጣያ ውስጥ ጣላቸው። ሃሪሰን በመጨረሻ እፎ ያለ፣ ነገር ግን ወዲያውኑ በከባድ ሁኔታ አስታወቀ። ምንም ያህል የተረጋጋ ቢመስልም ይህን ሲያደርግ የመጀመሪያው ነበር። በኋላ ላይ የጽዳት ሰራተኞቹ ቆሻሻውን ሲለዩ አንደኛው ከረጢት ተቀዶ የሰው አስክሬን ቁርጥራጮች መሬት ላይ ፈሰሱ። ሰራተኞቹ ወዲያውኑ ለፖሊስ ደወሉ። መርማሪዎቹ ኦሊቪያ እና ዋልስ ወደ ቦታው ደረሱ። ጉዳዩ ከተራ ግድያ በላይ የተወሳሰበ መሆኑን በፍጥነት ተረዳች። የተቀሩት የአስክሬን ክፍሎች በዚያው ቆሻሻ ውስጥ ተደብቀው ሊሆን እንደሚችሉ ጠረጠረች። ጓንት አድርጋ በጥንቃቄ መፈለግ ጀመረች። ብዙም ሳይቆይ ቀሪዎቹን ክፍሎች አገኘች። ሟቹ ውድ ቀለበት ያደረገ ሲሆን በእጆቹ ላይ ምልክቶች ነበሩ። ነገር ግን ሰዓቱ ጠፍቶ ነበር። ያ ዝርዝር ነገር ዋልስን አስገረማት። ገዳዩ ቀለበቱን ትቶ ሰዓቱን ለምን ወሰደ? ፖሊስ የጣት አሻራውን በመጠቀም ሟቹን ለየውና ወደ አረፈበት ኢምፔሪያል ሆቴል መራቸው። መርማሪዎቹ ወደ ሆቴሉ ሲገቡ ሃሪሰን በዙሪያ ያለው ግፊት እየጨመረ መጣ። የሞተውን ሰው በአይነ ህሊናው ማየት ጀመረ። ይህም የጥፋተኝነት ስሜትና ፍርሃት ውስጣዊ መረጋጋትን እየሰባበረው እንደሆነ ያሳያል። ይህ በእንዲህ እንዳለ አባቱ ዴክስተር በድንገተኛ ክፍል ውስጥ ለ10 ሳምንታት ራሱን ስቶ ተኝቶ ነበር። ከመውደቁ በፊት እርሱና ሃሪሰን በመጨረሻ ተገናኝተው ነበር። ዴክስተር ችሎታውን ለልጁ አሳልፎ የነበረ ሲሆን ግድያዎች ወንጀል ሳይሆን መሞት በሚገባቸው ወንጀለኞች ላይ የሚፈጸም መለኮታዊ ፍርዶች እንደሆኑ ሊያሳምነው ሞክሮ ነበር። ሃሪሰን መጀመሪያ ላይ የአባቱን ህግጋት መረዳት ቢችልም ዴክስተር ንጹህ ሰው ሲገድል ካየ በኋላ ግን ሊቀበለው አልቻለም። ስለዚህም እጁ እንዲሰጥ ለመነው፣ ነገር ግን ፈቃደኛ አልነበረም። ሃሪሰን እሱን ለማስቆም ሌላ መንገድ ስላላገኘ አባቱን በጥይት መታው። ዴክስተር በበረዶው ላይ ወድቆ ደም እየፈሰሰው ተወው። ራሱን ስቶ በነበረበት ጊዜ ዴክስተር በራእይ ውስጥ ያልፍ ነበር። ያለ ዴክስተር ልጁ ሙሉ በሙሉ የተበላሸ የስነ አእምሮ በሽተኛ ሊሆን እንደሚችል ተናገረ። ያ ማስጠንቀቂያ የዴክስተር አእምሮ ቀሰቀሰውና አይኖቹ በመጨረሻ ተከፈቱ። ዶክተሩ ዴክስተር ለ10 ሳምንታት ራሱን ስቶ እንደነበር አስረዳው። ጥይቱ ሊገለው ይገባ ነበር፣ ነገር ግን የቀዘቀዘው በረዶ የደሙን ፍሰት ስላዘገየው መትረፉ በሚያስገርም ሁኔታ ተአምር ነበር። ዴክስተር ወዲያውኑ ስለ ሃሪሰን ጠየቀ፣ ነገር ግን ዶክተሩ ምንም የሚያውቁ ነገር አልነበረም። በማግስቱ ዴክስተር የቀድሞ የስራ ባልደረባውን ኤንጀል ባቲስታን በክፍሉ ውስጥ ሲጠብቀው አየው። ባቲስታን ዝም ብሎ ሊጠይቀው እንዳልመጣ ተረዳ።
ባቲስታን በቀጥታ ወደ ጉዳዩም ገባ። አንድ ሰው በአንድ ወቅት ዴክስተርን ዳርክ ፓሴንጀር መሆኑን አጋልጦት ነበር። ነገር ግን ያ ሰው አሁን ሞቷል። ባቲስታን እውነቱን እስኪያገኝ ድረስ ክትትሉን እንደሚቀጥል በግልጽ ነገረው። ባቲስታ ከዶክተሩ ለመነጋገር ሲወጣ ዴክስተር በሆቴሉ ውስጥ ተቆልፎ መቆየት እንደማይችል አወቀ። የፊዚዮቴራፒስት ነርስ በቅርቡ በኒውዮርክ ስለተፈጸመው አሰቃቂ ግድያ አንድ ሰው ወደ 9 ቁርጥራጮች ተቆርጦ መገኘቱን በነገረችው ጊዜ ዴክስተር ደነገጠ። ያ አሰራር እሱ ለሃሪሰን ካስተማረው የሰውነት መቆራረጥ ዘዴ ጋር ተመሳሳይ ነበር። ዴክስተር ስለ ተጎጂው ወይም ስለ ሟቹ መረጃ ሲፈልግ ሰውየው ቀደም ሲል በጾታዊ ጥቃት በተደጋጋሚ የተከሰሰ እንደነበር ተረዳ። ዴክስተር ከመደንገጥ ይልቅ እፎይ እና የኩራት ስሜት ተሰማው። ሃሪሰን በዚህ ምክንያት ገድሎት ከሆነ እና የመጀመሪያ ግድያ ሁልጊዜ ማስረጃ ስለሚኖረው ዴክስተር ለማጽዳት ወዲያውኑ ወደ ሆቴሉ መሄድ ፈለገ። ባቲስታ በሩን ይጠብቅ ስለነበር ዴክስተር ድምፁን ለመቀየር ከማያሚ ፖሊስ እንደሆነና ለባቲስታ አስቸኳይ ጉዳይ እንዳለ በመናገር ስልክ ደወለ። ዘዴው ሰራ። ባቲስታ ሲሄድ ዴክስተር ልብሱን ይዞ በሻወር በኩል አመለጠ። በቀጥታ ወደ ኢምፔሪያል ሆቴል ሄደ። ከርቀት ሃሪሰንን አየው፣ ነገር ግን አልቀረበውም። ሃሪሰን ዴክስተር እንደሞተ ያምን ስለነበር እሱን መተው አዲስ ህይወት እንዲጀምር እድል ይሰጠው እንደሆነ አሰበ። ሆኖም አደጋውን ችላ ማለት አልቻለም። የሆቴሉ ሰራተኞች የስራ ሰዓት ሲቀያየሩ ዴክስተር ወደ ውስጥ ገባ። ሰራተኛው ሲያየው የሽንት ቤት ወረቀት እየፈለገ እንደሆነ በማስመሰል ዋናውን የመግቢያ ካርድ ሰረቀ። ግድያው የተፈጸመበት ክፍል እስኪያገኝ ድረስ በፎቆቹ ላይ ፈተሸ። በክፍሉ ውስጥ ዴክስተር ሁሉንም ነገር መረመረ። ምንም የሚታይ ደም አላገኘም። የኩራት ፈገግታ ፊቱ ላይ ታየ። ሃሪሰን የሚገርም ስራ ሰርቷል። በሻወር ክፍሉ ውስጥ ግን ውስጠኛው የፕላስቲክ መጋረጃ አዲስ መሆኑን አስተዋለ። ሃሪሰን የመጀመሪያውን መጋረጃ አስክሬኑን ለመጠቅለል እንደተጠቀመበትና በኋላ እንደቀየረው ወዲያውኑ ተረዳ። በዚህ መሃል የእግረኛ ድምፅ ሰማ። ወዲያውኑ ቁም ሳጥኑ ሲደበቅ መርማሪዎቹ ዋልስ፣ ኦልቪያ እና የሕክምና ባለሙያው ገቡ። ባለሙያው በሟቹ ጸጉር ውስጥ የሸክላ ቁርጥራጮች አግኝቶ ነበር። ዋልስ የግድያው መሳሪያ የሽንት ቤት ገንዳ ክዳን እንደሆነ ደመደመች። ዋልስ በክፍሉ ውስጥ ምንም ደም አለመኖሩን አስተውላ ጉዳዩ የጽዳት ቴክኒክ እንደሚያውቅና ኦክሲጂን ብሊች ሳይጠቀም እንዳልቀረ ገመተች። ዴክስተር ከቁም ሳጥኑ ውስጥ ሆኖ የዋልስን ብልህነት አደነቀ። ሃሪሰን ይህችን መርማሪ ለረጅም ጊዜ ሊያታላት እንደማይችል አወቀ። መርማሪዎቹ ሲወጡ ዴክስተርም ወጣ። የሆቴሉን የአገልግሎት መስመር ተከትሎ ወደ ወጥ ቤት የሚወስደውን ኮሪደር አገኘ። እዚያም የብረት ጠረጴዛዎች፣ ፕላስቲኮችና ስለታማ ቢላዎችን አየ። ሃሪሰን አስክሬኑን የቆረጠው እዚህ እንደሆነ ግልጽ ነበር። ዴክስተር በኋላ ተመልሶ ሰራተኞቹ ሲሄዱ ጓንት አድርጎ ፈተሸ። በጣሪያው ላይ ያለች ትንሽ የደም ጠብታ አይኑን ሳበችው። ሃሪሰን ያመለጠችው እቺ ብቻ ነበረች። ዴክስተር አጽድቷት ወጣ። ከቤት ውጪ ዴክስተር የሰረቀው መኪና በህገወጥ የመኪና ማቆሚያ ምክንያት ሲወሰድ አየ። አዲሱ የሐሰት ማንነቱ እንዳይጋለጥ በመስጋት መኪናውን ወደሚመልሱበት ቦታ ለመሄድ የታክሲ መተግበሪያ ተጠቅሞ መኪና ጠራ። ሾፌሩ ካስ የተባለ ለፍላፊ ሰው ነበር። ካስ ታክሲ ሾፌሮችን እያጠቃ ስላለው ዳርክ ፓሴንጀር ስለሚባለው ተከታታይ ነፍሰ ገዳይ ነገረው። ገዳዩ የሾፌሮችን ጭንቅላት ይቆርጥ ነበር። ዴክስተር ደነገጠ። ዳርክ ፓሴንጀር የእሱ ስም እና የውስጥ ማንነቱ ነው። አንድ አስመሳይ ንጹሐንን ሲገድልበት ዝም ብሎ ማየት አልቻለም። ካስ የቅርብ ጓደኛው ዊሊያም ከጥቃት እንደተረፈ ነገር ግን ገዳዩ ጆሮ እንደቆረጠው ነገረው። ካስ ዴክስተርን ከዊሊያም ጋር እንዲገናኝ ወደ ሾፌሮቹ ስብሰባ ጋበዘው። በማግስቱ ምሽት ዴክስተር በስብሰባው ላይ ዊሊያምን አገኘው። ዊሊያም ገዳዩን የእሱን ታክሲ ካሜራ ምስል አሳየው። ነገር ግን የገዳዩ ፊት በብርሃን ተሸፍኖ ነበር። ገዳዩ ካሜራውን ለመሸፈን ኢንፍራሬድ መብራት በመጠቀም ቆቡ ላይ እንደሚያደርግ ተረዱ። ከስብሰባው በኋላ ካስ ዴክስተር የሚኖርበት ቦታ እንደሌለው አውቆ የቤቱ ምድር ቤት አከራየው። ዴክስተር በዊሊያም ቪዲዮ ላይ ባየው የጀርባ ቦርሳ ፍንጭ በመጠቀም ብሪጅ ዴራ ከተባለ የቴክኖሎጂ ኩባንያ ጋር አገናኘው። የሰራተኞችን ዝርዝር ሲፈትሽ ሮናልድ የተባለ ምስል የሌለው ሰው አገኘ። ሮናልድ አስመሳይ ገዳይ እንደሆነ ጠረጠረ። ዴክስተር ወደ ብሪጅ ዴራ ሄዶ ሮናልድን ተከታተለው። ሮናልድ ወደ መኪናው ሲሄድ ዴክስተር ፊት ለፊት ቆሞ ፎቶ ለማንሳት ሞከረ። የሮናልድ ፊት በካሜራው ብርሃን ተሸፈነ።
ይህም የካሜራ ማታለያውን አረጋገጠ። ዴክስተር ለስራው የሚፈልገውን ማደንዘዣ አዘጋጀ። ሮናልድ ወደ መኪናው በገባ ጊዜ ግን መጀመሪያ ጥቃት ሰነዘረና በዴክስተር አንገት ላይ ሽቦ አደረገበት። ዴክስተር ግን በመጨረሻ ሰከንድ ማደንዘዣውን በሮናልድ አንገት ላይ ወጋው። ሮናልድን ወደ ካስ ምድር ቤት ወስዶ በፕላስቲክ አሰረው። ሮናልድ ታክሲ ሾፌሮችን የገደለው አባቱ በታክሲ ፈቃድ ምክንያት ባጋጠመው ዕዳ ራሱን ስለገደለ መሆኑን ተናገረ። ዴክስተር ግን በቢላው ወቅቶ ገደለው። በሮናልድ ቦርሳ ውስጥ የገዳዮች የግል ስብሰባ ግብዣ አገኘ። ግብዣው የጣት አሻራ ማረጋገጫ ይጠይቅ ነበር። ዴክስተር ከሮናልድ አስክሬን ላይ ጣቱን ቆርጦ ወሰደ። አስክሬኑን በአሮጌ ማቃጠያ ውስጥ አቃጠለው። ዴክስተር በሮናልድ አሻራ ተጠቅሞ ወደ ስብሰባው ቦታ ሄደ። እዚያም አንዲት ቆንጆ ወርቃማ ጸጉር ያላት ሴት በቅንጦት መኪና ወደ አንድ ትልቅ መኖሪያ ቤት ወሰደችው። በሩ ላይ የጣት አሻራ መፈተሻውን አልፎ ገባ። የስብሰባው አዘጋጅ ሊዮን የተባለ የገዳዮች አድናቂና ሰብሳቢ ነበር። የገዳዮችን ታሪክና እቃዎች ይሰበስብ ነበር። በክምችቱ ውስጥ የዴክስተርን የደም ስላይድ አየ። ዴክስተር በድንጋጤ ተመለከተ። እዚያም የሴቶች ገዳዮችን የምትገለውን ሚያን፣ ሴቶችን የሚገለውን ማርክን፣ ንቅሳት ያላቸውን የሚገለውን አልን እና ሌሎችንም አገኘ። ሊዮን ህግጋቱን የጣሰ ኪድ የተባለ ገዳይ መገደሉን ነገራቸው። በእራቱ ላይ አል ቀጣይ ሰለባውን ኬቲን በቴሌቪዥን አሳያቸው። አልን ለመግደል ዴክስተር ወሰነ። ከስብሰባው በኋላ ዴክስተር አልን ተከታትሎ ማደንዘዣ ወጋው። በአቅራቢያው ወደሚገኘው የንቅሳት ቤት ወስዶ በፕላስቲክ አሰረው። በአል የራሱ መሳሪያ ገደለው። በዚህ መሃል ባቲስታ የዴክስተር በኒውዮርክ የፍጥነት መብራት መጣሱን ደርሶበት ወደዚያ ሄደ። እዚያም ሃሪሰንን አገኘው። ባቲስታ በቀጥታ ሳይሆን ዴክስተር በህይወት እንዳለ ለሃሪሰን ፍንጭ ሰጠው። ሃሪሰን በድንጋጤ ተነሳ። እውነቱን ለማግኘት ወደ ኒውዮርክ እንደመጣ ነገረው። ካርዱን ሰጥቶት ሄደ። ከሆቴሉ ሰራተኞች አንዱ ባቲስታን ሃሪሰን ጥሩ ልጅ እንደሆነና በሆቴሉ ግድያ ውስጥ እጁ እንደሌለው ነገረው። ያ አስተያየት ባቲስታን ይበልጥ አነቃቃው። ባቲስታ ከመርማሪ ዋልስ ጋር ተገናኝቶ በማያሚ ተመሳሳይ የግድያ ዘዴ እንደነበረ ነገራት። አስክሬንን ወደ 9 ቦታዎች መቆራረጥ። ባቲስታ እንደገና ሃሪሰንን አገኘው። ግድያው ከዴክስተር አሰራር ጋር እንደሚመሳሰልና እሱ ደግሞ በዚያ ሆቴል እንደሚሰራ በመናገር እጁን እንዲሰጥ መከረው። ሃሪሰን በውስጡ ተጨነቀ። በአባቱና በሰራው ስህተት መካከል ተወጠረ። በመጨረሻም ወደ ፖሊስ ጣቢያ ሄዶ እጁን ለመስጠት ወሰነ። ነገር ግን ወደ ጣቢያው ሊገባ ሲል የሞተ መስሎት የነበረው አባቱ ዴክስተር እሱን ለማስቆም ከፊቱ መጣ። የመጀመሪያው ክፍል አባትና ልጅ እንደገና በጥፋተኝነት በደም እና በውርስ መካከል ተቆልፈው ሲቀሩ ያበቃል። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቻው።